እሺ ሰላም ቤተሰብ እንዴት ናችሁ? ፐርሰናል ዳታችንን ከሞላን በኋላ ሰብሚት ስንል ወደ ፖፖ ላይቭ ስትሪሚንግ የፊት ለፊት ገጽታ ያመጣናል። የፊት ለፊት ገጽታው ይሄን ይመስላል። ከዛ ከስር 5 አይተሞች ወይም 5 ምልክቶች አሉ። እዚህ ጋር 5 ምልክቶች አሉ። እቺኛዋ የመጀመሪያ የቪዲዮ ወይም የዩቲዩብ ምልክቷ ምንድናት? እዚህ ጋር ላይቭ ላይ ያሉ ሰዎችን የሚያሳየን ቦታ ነው። እነዚህ ሰዎች ምንድነው ታለንታቸውን እያሳዩ ወይም ደግሞ እየተማማሩ ብርን ሜክ የሚያደርጉበት ቦታ ነው ማለት ነው። ሁለተኛዋ ወይንም ደግሞ የሪቺት ምልክቷ ሰዎች በቮይስ ላይቭ ላይ መቀመጥ ላልፈለገ በቮይስ ተገናኝተው እየተወያዩ እየተነጋገሩ እየተማማሩ ብርን ሜክ የሚያደርጉበት ቦታ ነው ማለት ነው። ፓርቲ ይባላል። ሶስተኛው ምልክት ደግሞ ይሄኛው የኮፍያ ምልክቱ ደግሞ ይህ ሶሻል ሚዲያ እንደ የትኛውም ፕላትፎርም ነው የምንለው ያለ ምክንያት አይደለም። ልክ ይኸው እንደ ኤፍቢ ልክ ፎቶዎች ጽሁፎች እንደዚህ ይፖሰቱና እንደዚህ ስክሮል ያደረግን የምናይበት ቦታ አለ። እንዲሁም ደግሞ ሌላኛው ነገር ደግሞ ቪዲዮዎችን እንደ ቲክቶክ መጠቀም እንችላለን። ስክሮል ያደረግን ቪዲዮዎችን መመልከት እንችላለን። ሌላኛው ነገር ደግሞ እዚህ ጋር ምንድነው? ሌላኛው ነገር እዚህ ጋር የቴክስት ምልክት ነው። ያው የቴክስት ምልክት ያው እንግዲህ ሁላችንም እናውቀዋለን። የቴክስት ለምሳሌ እዚህ ከፕላትፎርም የመጣልን ቴክስት ነው። ለምሳሌ ስለ ሴኩሪቲ። ሁለተኛው ደግሞ አዲስ ስለሆን ከፕላትፎርም የሚመጣ የሆነ ሪዋርድ ነገር አለ እንደ ስጦታ ነገር። እንዲሁም ደግሞ ከየትኛውም ሰው ጋር ቻት የምናደርገውን ነገር እቺኛዋ አራተኛዋን የቴክስት ምልክቷን በመንካት እንደዚህ እናገኛለን ማለት ነው። እንዲሁም ከፕላትፎርም የሚመጣልንን ቴክስት የምናይበት ቦታ ነው ማለት ነው። ቀጣዩና አምስተኛው ምልክት ደግሞ የድመት ምስሏ ደግሞ አጠቃላይ ሴቲንጎች ያሉበት ቦታ ነው ማለት ነው። ከዚህ በኋላ ያሉትን ነገሮች ደግሞ በቀጣይ ቪዲዮ እናያለን።